ውድና ለተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ምርኮ ይመለሳል እያልኩ በመጽሐፍ ቅዱስ አንድ ክፍል አብረን እናያለን። የጸሎት ምርኮ ሊሆን ይችላል፣ የደስታ ምርኮ ሊሆን ይችላል፣ የስኬት ምርኮ ሊሆን ይችላል። በጌታ በኢየሱስ ማንኛውም ምርኮ ይመለሳል። አሁን ወደ ቃሉ መዝሙር 126 ከቁጥር 1 እግዚአብሔር የጽዮንን ምርኮ በመለሰው ጊዜ እጅግ ደስተኞች ሆነን፣ በዚያን ጊዜ አፋችን ደስታን አንደበታችንም ሐሴት ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረግላችሁ ተባለ። እግዚአብሔር ታላቅ ነገርን አደረግልን፣ ደስም አለን። አቤቱ በደቡብ እንዳለው ፈሳሾች ምርኳችንን መለሰ። በለቅሶ የሚዘሩ በደስታ ይለቀማሉ። በዕዳ ጊዜ ዘራቸውን ተሸክሞ እያለቀሱ ተሳመሩ። በተመለሰው ጊዜ ግን ናዷቸውን ተሸክሞ ደስ እያላችሁ ይመጣሉና። ማንኛውም የተወሰደ ምርኮ በጌታ በኢየሱስም ይመለስ። ይሄ ዓመትና ይሄ ደቂቃ፣ ይሄ ሰከንድ፣ ይሄ ወር በኢየሱስም ምርኮ የሚመለስ ቀንና ደቂቃና ሰከንዳ ይሁን። አሜን።